እሺ ዞር በልኝ አሁን ዞር በልኝ ቪዲዮ ልስራበት ጸብ ነው የፈለኩት ነው ጸብ ነው የፈለኩት በቃ አቁም አንተ ጸብ የማትፈልግ ሆነ ቪዲዮን አስቁም በቃ አለቀ ተልከን ነው እሺ ተልኳቸውም ማን እንደላካቸው ንገረኝ እስኪ አንተ መጀመሪያ እኔ ምን አውቃለሁ ሲጀመር ይውልና ዛሬ አይደለም እኮ ተደጋጋሚ እኮ ይመጣሉ ግን እነሱ አይደሉም ተደጋጋሚ በመሰራ ሰዓት እኮ ያትፈራራሉ እንምጣ ብለን ነው ያው ደግሞ በኢሳምንት ደግሞ ሰላም ይፈጠራል ነገሩን እናበርዳለን ብለን ተስፋ አለን ያው ዛሬ የመጣሁትኝ በአብዛኛችሁ ጥያቄ መሰረት በአብዛኛችሁ ማለት ብዙ ውይንብር እየተፈጠረ ነው ያለው የዳኒም ወንድም ቡታጀራ መጥቷል ምናምን የሚባል ነገር አለ ብዙ ማስፈራሪዎችና ብዙ አትንከኛ ምንድነው የምትፈረው አይደለም ዴቭ አሳየኝ ብራዘር እንዴ ሌላ ጸምን ብራዘር አንተ ያልገባ ነገር አለ መጀመሪያ ነግሩኝም እንዴ ጸምና እሺ አይደለም ዴቭ ምን ታቁኛላችሁ ነው ምንድነው አንተ ኬዝ አለ ከነሱ ጋር ወይስ ከኔ በቃ አትቅረስ ተብላል አይደል ለምንድነው ምክንያት ነው ለምንድነው ማልቀርሰው ምክንያት አያስፈልገንም በቃ እኛ የምናውቀው ነገር ስላለ ነው እዚህ ጋር ይኸውልህ አሁን ካሜራ ላይ ነህ ለማንኛውም ሌላ ነገር መጥፎ ነገር አደርጋለሁ ብላችሁ እንትን እንዳትሉ ካሜራ እንዳታጠፋሉ ካሜራ አትንከኝ አንተ ልታስመታኝ ነው እንዴ ይዛችሁ ምን ያሳየኝ ብሎኝ እኮ ነው እንጂ ነው እሺ አሳየኝ ካሉ አትጠይቃቸው ሌላ ችግር ካለ አንተ መጀመሪያ አትናገርም እንዴ ሌላ ችግር ካለብህ አሳየኝ አሉኝ አመጣዋቸው አሳየዋቸው ለምንድን ነው እሺ ቆይ አይደለም ካሜራ ታብላም ሲጀመር መብት አላችሁ ወይስ የጋ ካላችሁ እናንተ የጋ ካላንተ እሱ መብት ሰላለኝ ነው የማደርገው ገብቷል አጨፍር ካሜራ ፊትን አሳይልኝ ይኸውልህ አይ ነው አይደለም ፊትን አሳይልኝ አንተ ወንድ ኮንክ እንዳታጠፋው ምንም ነገር ይሄ ተሰባኛለህ እሺ ይረዛት ይኸውልህ ካሜራውን እንዳታጠፋው ሚኪ ካሜራውን እንዳታጠፋው ፊትን አሳይልኝ አንተ ወንድ ከሆንክ ፊትን አሳይ ፊት ለጸብ ነው የመጣው ንገረኝ ፊት እሺ አትክፈኝ ለጸብ ሰሉን ነው የመጣው አጨፍር በቃ እንዴ በቃ አይልም እኔ ጋር ኬዝ አለ ነው ይኸውልህ እኔ አልፈራም ይኸውልህ ምንም ነገር አታመጡም ሌላ ኬዝ ግን አሁን እኔ ቦታ እንትን በሉ እዚህ ጋር አሁን ቀረጻ ላይ ያለው አይደል ልጁ ምን እየቀረጽኩ እንደታውቃላችሁ በቃ እንዳትቀርጽ ነው ማልቀርጸው እንዳትቀርጽ ብለና አንተ ተምሽ ችግሮች ኬዝ አለ እኔ አላቃቸውም ታቁኛላችሁ ምን እየሰራለሁ እንዴ ስለምንስ ልስራ ይመለከታችኋል እኮ ኬዝ ካላችሁ በሰላማዊ መንገድ እንትን ማለት ነው ነው የህግ አካል አንተ የህግ አካል ነው የህግ አካል መሆን ያለ መሆን ሲሆን ይሄን ቪዲዮ እኔ እጭነዋለሁ እንድትጭነው ደግሞ አይደለም አንተ ደግሞ አጥፋ ብያለሁ ምንም ቢል ምንም እንደማያመጣ ነው የምነግራችሁ ምንም ነገር ይፈጠር ምንም የዳኒም ወንድም ይምጣ ምንም ማንንም ሊነካ አይችልም የአብርሃምንም ቤተሰብ ቢሆን የማንንም የሩታን ቤተሰብ ቢሆን ሊነኩ አይችሉም በቃ እርግጡን ስነግራችሁ በፍቅር ሲመጡ በፍቅር እንሸኛቸዋለን ይምጡ ማንንም ሰው ሰላም ውድ የኛ ቤተሰቦች እንዴት ናችሁ አለን እግዚአብሔር የተመሰገነ ይሁን አለን ትንሽ ተጥፋፍተናል የጠፋንበት ምክንያት ያው ማለት ሁሉንም ነገር ሚዲያ ላይ አናውጣው ብለን ነው በውስጥ ነገሩን ጨርሰን እንምጣ ብለን ነው ያው ደግሞ በኢሳምንት ደግሞ ሰላም ይፈጠራል ነገሩን እናበርዳለን ብለን ተስፋ አለን ያው ዛሬ የመጣሁትኝ በአብዛኛችሁ ጥያቄ መሰረት በአብዛኛችሁ ማለት ብዙ ውይንብር እየተፈጠረ ነው ያለው የዳኒም ወንድም ቡታጀራ መጥቷል ምናምን የሚባል ነገር አለ ብዙ ማስፈራሪዎችና ብዙ ዛቻዎች ደግሞ እየደረሱብን ነው ማለት እኔ አላቅም እኔ ማን እንትን እንዳለ አላቅም ስለዚህ ማለት አብዛኛችሁ የደወላችሁ ምንም ይያላችሁም ማለት እንደዚህ ነገር እንዳይፈጠር ምናምን ይያላችሁ ነው እኔ ዛሬ ሊፎክር አይደለም የምመጣው መፎከርም አልፈልግም ግን ማንም ምንም ቢል ምንም እንደማያመጣ ነው የምነግራችሁ ምንም ነገር ይፈጠር ምንም የዳኒም ወንድም ይምጣ ምንም ማንንም ሊነካ አይችልም የአብርሃምንም ቤተሰብ ቢሆን የማንንም የሩታን ቤተሰብ ቢሆን ሊነኩ አይችሉም በቃ እርግጡን ስነግራችሁ በፍቅር ሲመጡ በፍቅር እንሸኛቸዋለን ይምጡ ማንም ሰው ይምጣ መጠየቅ ያለበትን ነገር ይጠይቀን መመለስ ያለብን ነገር ደግሞ እንመልሳለን አይደለ ግን በጸብ ከመጣ ደግሞ እኛም በጸብ እናስተናግዳለን ማንም ምንም ነገር እንደማይሆን ነው የምነግራችሁ አብርሽም ያን ነገር ሲሰማና ሲያይ ደግሞ ተጨንቆ ብዙ ነገር ብሎኛል እና አብርሽ ዛሬም ጧት ነግሬሃለሁ ምንም ነገር እንደማይፈጠር ነው የምነግርህ ሰዎች የሆነ ነገር ይሆናሉ ምናምን ብለህ እኔ አዲስ አበባ ስለሆንኩኝ የሚለውን ዛሬ አታስብ እዚህ ጋር የማንንም ወንድም ይምጣ ማንንም ጋር ይዞ ይምጣ ማንንም ነገር የራሱን ነገር ይዞ ይምጣ ምንም ነገር እንደማይሆኑ ነው የምነግርህ አብርሽ
በቻልከው አቅም አትጨነቅ። ያለህን ነገር ብቻ እኛ በጀመርነውን ነገር ብቻ አሳካልን፣ ወደ ራስህ ተመለስልን እንጂ ቤተሰቦችህ ምንም ነገር አይሆኑም። አብዛኞቹ በጣም ትላንትናም ቲክቶክ ላይ በጣም እያወሩ ነበር፣ የዳኒ ወንድም መጥቷል እያሉ ነበር። እና ምንም ነገር እንደማይሆን ነው የምነግራችሁ። እግዚአብሔር ምንም ነገር እንደማይፈጠር ማለት ብዙ ሙሉን ነገር ሚዲያ ላይ አይወጣም። ብዙ ነገር እየተባለ ነው፣ በስልክ በቮይስ ብዙ ማስፈራሪያዎች እየደረሰ ነው። ምክንያቱም እነሱን ለማስታረቅ ጫፍ ስለደረስ፣ ሰላም ለመፍጠር ጫፍ ስለደረስ ማንም አይጎዳ ማንም አይዘን ስላልን ብቻ ብዙ ማስፈራሪያዎች እየደረሱብን ነው። እና ቤተሰብ እኛ በቃ ሙሉን ነገር በሚዲያ አናወጣውም፣ ባይወጣም ደስ ይለናል። ግን እስከተቻለብን አቅም ደግሞ መስዋዕትነት መክፈል እንችላለን፣ እናደርገዋለን። የያዝነውን ነገር እኛ ተስፋ መቁረጥ የለብንም። እና ውድ ቤተሰብ ለተጨነቃችሁ ያው አትጨነቁ። ሰላም ብቻ በዚህ ሳምንት ሰላም ይፈጠራል ብዬ ተስፋ አለኝ። እንደ ራሳችን ነው በቃ እየሄድንበት ያለው መንገድም ጥሩ ነገር ነው። እና ብቻ እኔ አላቅም ብቻ ያስጨንቃል። ምንም ነገር እንደማይፈጠር ነው አሁን ደጋግሜ የምነግራችሁ። ማለት እኔ አላቅም ቪዲዮ በምንቀርጽ ሰዓት ብዙ ማስፈራሪያዎች ይደርሱናል፣ ብዙ የሆነ ነገር ይደርሱናል እናውቃለን። ግን ምንድነው ነገሩን እንትን በቃ ለማለት ፈልገን ነው። በቃ አትግራ ነገር አልተባልኩም ማለት እንት እንደዚህ አይነት ነገር አልተባልኩም እንዴ? አተ ቪዲዮ አታርግ አትቀርጽ አልተባልኩም ነው አይደለም? ቆይ አልተባልኩም ችግር ምንድነው? እስቲ ተረጋጋን ነው። ቆይ አንተ ምንድነው አንተ ሼፍ ማብራች ነው አይደለም? ማብራች የመጣችሁት ቆይ አይደለም። እንደዚህ አይነት ነገር አትስራ ተባልኩ አይደለም? ማሳየት ምንድነው? ቆይ ማን አንተ ትላለህ እንዴ? አንተ ቆይ እንደዚህ አይነት ነገር አትስራ አልተባልኩም እንዴ? ይኸውልህ ካሜራ ላይ ነው ያለው። እዚህ ጋር ነገር ምንም ካሜራው እንዳታጠፋው ነው አንተ ና እንዳታጠፋው። ምንድነው አንተ ነው አይደለም? ቤተሰብ አሳየኝ ብላችሁ አይደለም? እሺ ነው ጸውቴ አይደለም? አንተ አይደለም አሳየኝ ብሎኝ ከዛ አንተ ጋር ወሰድኩ። ለምንድን ነው ማነው እሱ? ቆይ ማን አንተ ማንም ቢሆን አንተ ተወሰበ ከተባልካቸው ማለት ምንድነው? አንተ ስለምን እየሰራው እንደሆነ ታውቃለህ? ምን አቀበላችሁ? አንተ ተባልካችሁ ታገኛለህ። እኔ አንተ ማውቀም አልፈልግም። ወይስ ምፈራችሁ መስራችሁ ነው? አትንከኛ አይደለም ዴቭ አሳየኝ ብለህ ነው እንዴ? ሌላ ጨምን ነው ብራዘር። አንተ ያልገባ ነገር አለ። መጀመሪያ አናግሩኝም እንዴ? እሺ አይደለም ዴቭ ምን ታቁኛላችሁ ነው? ምንድነው አንተ ኬዝ አለ ከነሱ ጋር ወይስ ከኔ ጋር? በቃ አትቅረስ ተብለናል አይደል? ለምንድን ነው ምክንያት ነው? ለምን ማልቀርጸው? ምክንያት አያስፈልገንም። በቃ እኛ የምናውቀው ነገር ስላለ ነው እዚህ ጋር ይኸውልህ አሁን ካሜራ ላይ ነህ። ለማንኛውም ሌላ ነገር መጥፎ ነገር አደርጋለሁ ብላችሁ እንትን እንዳትሉ፣ ካሜራ እንዳታጥፋሉ። ካሜራ አሳየኝ ብሎኝ እኮ ነው እንጂ ነው። እሺ አሳየኝ ካሉ ለምን አትጠይቃቸው? ሌላ ችግር ካለ አንተ መጀመሪያ አትናገርም እንዴ? ሌላ ችግር ካለብህ አሳየኝ አሉኝ፣ አመጣኋቸው፣ አሳየኋቸው። ለምንድን ነው? እሺ ቆይ አይደለም ካሜራ አትፈራም? ሲጀመር መብት አላችሁ ወይስ የጋ ካላችሁ እናንተ? የጋ ካለ አንተ እሱ መብት ስላለኝ ነው የማደርገው። ገብቶሃል? አጨፍር ካሜራ ፊትን አሳየኝ፣ ፊትን አሳየኝ። ይኸውልህ አይ ነው አይደለም፣ ፊትን አሳየኝ። አንተ ወንድ ኮንኩ እንዳታጠፋው ምንም ነገር ይሄ ሰባኛለህ። እሺ ይኖርዛት ይኸውልህ ካሜራውን እንዳታጠፈው ሚኪ፣ ካሜራውን እንዳታጠፈው። ፊትን አሳይልኝ። አንተ ወንድ ከሆንክ ፊትን አሳይ። ፊት ለጸብ ነው የመጣኸው? ንገረኝ። ፊት እሺ አትክፈኝ። ለጸብ ሰሩ ነው የመጣኸው? አጨፍር በቃ እንዴ በቃ እኔ ጋር ኬዝ አለ ነው። ይኸውልህ እኔ አልፈራም። ይኸውልህ ምንም ነገር አታመጡም። ግን አሁን እኔ ቦታ እንትን በሉ እዚህ ጋር አሁን ቀረጻ ላይ ነው ያለው አይደል? ልጁ ምን እየቀረጽኩ እንደታውቃላችሁ። በቃ እንዳትቀርጽ ነው እንዳትቀርጽ ብለናል። አንተ ተነሱ ችግሮች ከዛ እኔ አላውቃቸውም። ታውቁኛላችሁ። ምን እየሰራ ያለው ምን ያንተ እንዴ? ስለምን ስለ ስራ ይመለከታችኋል እኮ። ኬስ ካላችሁ አገባ ሰላማዊ መንገድ እንትን ማለት ነው። እኛ የምናውቀው የህግ አካል አንተ የህግ አካል ነው። የህግ አካል መሆን ያለ መሆን ሲሆን ይሄን ቪዲዮ እኔ እጭነዋለሁ እንድትጭነው ደግሞ አይደለም። አንተ ደግሞ አጥፋ ብያለሁ። ይኸውልህ እንዳትነካ አንድ ነገር ይኸውልህ፣ ብትነካ ይኸውልህ ወደ ሌላ ውስጥ ነው የምንገባው።
ምንድነው? አይደለም ችግራቸው ምንድነው? ቆይ ችግር ንገረኝ። ከየት ነው ይዛቸው የመጣህ አንተ? አሳየኝ አሉኝ። አንተ እኔ ጋር ደውልልኝ እኮ አይደለም ደውልልኝ ነው አይደለ? እኔ እኮ እዚህ ነኝ ያለው። እኔ ከዚህ እንደዚህ ሰው ፈልጎ ነው አትለኝም እንዴ አንተ? አይደለም መንገድ ላይ ስመጣ አገኘኋቸው። በቃ እኔ አንተ ጋር ልመጣ ነበር ስትጀምር። ከዛ አሳየኝ ምናምን ሲሉኝ ነው ያመጣኋቸው። እነሱ እንደዚህ እንደ ጸባይ ትሄዱልኛላችሁ። ቪዲዮ ልስራበት ወይስ ምንድነው? አትሰራው። ለምን ደግሞ አልሰራው? ወይ ቪዲዮን ሲጨርስ አውሩት በቃ። እሺ እኔ ማናገር ከፈለጋችሁ እሺ እኔ ቪዲዮ ልጨርስ ነው። ቪዲዮን እንድሰራ አንፈልግም ነው። ስለምንድን ነው? በቃ ቶ ስለምን የመረኛ እናቀው ነገር ስላለ ነው። ገብቶሃል? ስለዚህ ተልከን የመጣው ማለት ነው። ካሜራማን ፊታቸውን አሳየልኝ። ይኸውልህ አንድ ነገር ቢደርስብኝ ማለት ነው እያንዳንዱ ወደ ሌላ ውስጥ ነው የምንገባው ማለት ነው። አንተ እኛን እያስፈራራህ ነው። አሁን አስፈራራለሁ። እኔ ሲጀመር እኔ ወንድ ነኝ። እናንተ ወንድ ናችሁ አይደል? ምንድን ነው የምትጨፍረው? ነው አይደለም? ይኸውልህና አንቺ በጸብ አታርጉት። እዚህ በጸብ ነው። ምንድን ነው ወደ ጸብ ንግባ ነው እና በቃ ያለውን ኬዝ ወይ ቪዲዮ ከጨረሰ በኋላ እንትን እንደላሻል። ምንድን ነው? ቆይ አይደለም እኔ ቪዲዮ ልጨርስብኝ ማናገር ከፈለጋችሁ አናግሩኝ። እኔ እኮ ፈርቻችሁ አይደለም እኮ ግን እዚህ ጋር እኔ ቪዲዮ ልስራበት። አንተም ቪዲዮ ጨርስና ወይ ከእነሱ ጋር ታወራለህ። ቆይ ምንድነው ችግራችሁ ነው ንገሩኝ እስኪ። አይደል ችግሬን ነገርኩህ አይደል? እኔ ማን ነኝ ታገኛለህ? ነው አይደል? ተልከን የመጣው አይደል? እኛ ዋሹ ነኛው። ስለዚህ ምንድነው ቪዲዮ አትስራ ነው። ለምንድነው ቪዲዮ እንዳልሰራ የምታደርገኝ ነው? በቃ የምትሰራው ቪዲዮ ስለማይመቸን አንፈልግም እንድሰራ። ይኸውልህ ተልከም ከሆነ ንገረኝ እስኪ። ተልከም ከሆነ አንተ እንደዚህ የመጠየቅ ራሱ መብት የለም። ገብቶሃል? መብት የለም። ታቆም ነው እየነገርኩህ ያሉት። ይኸውልህ ማንም ሊያስቆመኝ አይችልም። ገብቶሃል? ዴቭ ልታስደበድበኝ ነው ይዘህ የመጣው ነው? ምንድነው የምትለኝ አንተ? እኔ እነሱ ምንድነው ይዘህ የምትመጣው ማለት ምን ማለት ነው? አሃ ሶ ወደ እኔ ዞረ ነው። አሁን ወደ እኔ ዞረ ነው። እኔ ምን አድርጌ ነው እነዚህ ልጆች ያቁምታል? እኔ ምን አቅላለሁ ከነሱ ጋር ቪዲዮ አይኖር ነው ያላቀም። እሺ እጅን አንሳልኝ። ከሱ ጋር መጨቃጨቅ አይደለም። እኛ ናውራ እኛ ያለና እዚህ ጋር እሱን አይደለም። እሺ ደንፋ አትበሉ። አሁን በሰላም የምታናግሩኝ ከሆነ በሰላም አናግሩኝ። ያለበለዚያ ግን ማለት ጸብ ከሆነ እኔ ካሜራ ጥቼ እደበደባለሁ። ካሜራ አጣስጠፋን እንደደበደባለሁ። ቆይ አንተ ካሜራ ምንድነው ችግራችሁ ነው? አይደለም ምንድነው? ካሜራውን አስጠፋው። ከዛ በኋላ እናወራለን። እሺ ቪዲዮ ልስራበት። አስጠፋና እኛ ጋር እጭነዋለሁ ከፈለኩኝ ማለት ነው። እኔ እጭነዋለሁ ከፈለኩኝ። ለምን ማለት ነው? ጀመር ይኸውልህ አንተ እሱን ጭኛ ያሳያለሁ እኮ ምንም ነገር ይኸውልህ ስልኩን እንዳትነካ። አስጠፋና ከኛ ጋር አውራ። ይኸውልህ አሁን ሌላ ነገር ከኔ ጋር አትፍጠሩ። በቃ ሶ እኔ እዚህ ጋር ብንፈጥርስ ምን ታመጣለህ? አሁን ነገር እኔ አላውቃቸውም። ታገኛለህ አንተ? አሃ ታገኛለህ። እንዳታጋባኝ ነው። በቃ ይሄን ቪዲዮ ኬስ ካለ ከማን ጋር ወይ ኬዝ ከኔ ጋር አለ ወይስ ሰልኬ ነው የመጣሁት በሉኝና እሺ እናውራ። እኔ ነገርኩህ። በቃ የምትሰራው ቪዲዮ አይመቸንም። በቃ እንድታቆም ስለምንፈልግ ብቻ አሁን መቅረጽን አቁም። እኔ አላቆም። ይኸውልህና ትልኩና አጥፋና በስነ ስርዓት ከኛ ጋር አውራኝ። ይኸው ካሜራ ፊት ነው አይደል ያለው? አውራኝ። የምታወራው ነገር ማንም ይላክም። ይኸውልህ ተልከህ ከመጣም ንገረኝ። አለበለዚያ ግን ሌላ ድብድብ ምናምን አናነሳለሁ ካልክ ደግሞ እሺ እንሄድበታለን። ድብድብ ምናምን ትቆርጥ አትጨፍር። ምንም ልታመጣ አትችልም። አትዝለለ ዝም በል ካንተ እሺ ዞር በሉልኝ። አልቀንስም። ማን ስለሆንኩ ነው? በሀገር ይደርሳለህ። ዞር በል እስኪ ዞር በል። እኔ ነኝ አይደል እያናገርኩ እኔን አክብሩኝ። እስካሁን አንተም ብለን ነው ያስኩት። እሺ ዞር በሉልኝ። አሁን ዞር በልኝ። ቪዲዮ ልስራበት። ጸብ ነው የፈለኩት ነው? አዎ ጸብ ነው የፈለኩት። በቃ አቁም። አንተ ጸብ የማትፈልግ ከሆነ ቪዲዮን አስቁም። በቃ አለቀ። ቀላል ነገር እኮ ነው። እሺ ዴቭ በቃ ሌላ ጊዜ ትቀርጻለህ። ለምን ዛሬ ግን እኛ እያለን አትቀርጽም? ለምንድን ነው የማትቀርጸው? እስኪ ምክንያት ንገረኝ። በቃ እሺ የላካችሁን ሰው ትነግረኛለህ? ንገረኝ። አንተ እንደዚህ የመጠየቅ ነገረኝና ሌላ ቁምልህ ቪዲዮ የመጠየቅ ራሱ መብት የለም። እሺ አንተ እኔ ቪዲዮ ላቁምልህ ቪዲዮ ነገር ነው እኮ ያን ቪዲዮ አይመቸንም። በቃ አንተ የምትሰራው አይመቸንም። ምን አገባኝ? አቁም በቃ። ማይ ገደል ግባ፣ ከፈለክ ገደል ግባ። አንተ አነጋገር ራሱ ሲጀምር እንደዚህ አይደለም። ቆይ ዞር በል። ካሜራ ፊት ነው ጸብ አታርጉት። አትዝለል ብለህ አንድ ጥፊ ላተን እሺ አፏጥረኝ። አትዝለል። አፏጥ ሰምተሃል? ኧረ በቃ ካሜራ እየፋጨት ነው። ራስህን ያዝና እንትን ልልሽ። እሺ አንሳ። በስነ ስርዓት ታወራኝ። ካሜራ ላይ ነው። በቃ አንቺ በቃ ካሜራ ላይ ዞር በልኝ።
ለዚህ አቅም አረን እንዴ ነግሬሃለሁ። ቪዲዮ ኧረ በእናትህ ዝም በል አታቅራራ። በእናትህ ምን ፈርቼ መሰለህ እንዴ አንተ ልታስመጣኝ ይዘህ ትመጣለህ እንዴ? አንተ ምን አድርገህ ነው የምትለኝ? እኔ ምን አድርጌ? ዝም በል በእናትህ እንዴ አራስ አለ እንዴ ይዛቸው የመጣ እኮ እና በል ካሜራ እንትን አትበል። አንተ ከኔ ያመጣቸው ነው። ምን አድርገህ ነው የምትለኝ አንተ? ቆይ እንዴ አሹን አሳየን፣ የት እንዳለ አሳየን አሉኝ። ነው ይዤ የመጣኋቸው። እኔ ካንተ ከጸብ እንዳላቸው በምን አወቅኩኝ? አናግረኝ። እኔ ካንተ ጋር ጸብ መኖራቸውን በቅን ያመጣቸው። በጣም ይደብራል። እግዚአብሔር ራሽ እኔን እየፈረድክብኝ ነው። አንተ አይደል እንዴ ይዛቸው የመጣህ? ምን አድርገህ ነው የምትለኝ? አሳየን አሉኝ ያለበትን ቦታ። እሺ እነዚህ ልጆች ላጠፉ ቢሆንስ? እሺ እኔ ችግር ካለብህ በምን አውቃለሁ? እኔ መጀመሪያ ከነሱ ጋር ችግር እንዳለብህ ባቅን ይዣቸው እመጣለሁ። ምን አድርገህ ነው የምትለኝ? እኔ አንተ ኧረ በጣም የምትደብር ሰው ነው። በእናትህ ምንድነው ችግር ያለብህ ከነሱ ጋር? እኔ ፖሊስ ጋር ደውላለሁ። ፖሊስ ምናምን አይደለም ያለብህ ችግር መጀመሪያ ምንም እኔ ሲጀምር ደብልቀቄ በቃ ፖሊስ ይላል ሌባስ ማጥ ውስጥ እንዳትገባ መጀመሪያ ምን እኮ ሲጀመር እኮ ልጆች እኮ ይልና ካሜራ ላይ አሉ። እኔ አላቃቸውም እና ታዲያ ምንድነው? እሺ ያሟን ጭራሽ ካሜራ እኔ በጣም የደበረኝ እንደዚህ በሆነ እነሱ አስደብረውኝ ሄዱ ነው አይደል? ኧረ አንተ ይገርማል። ምን ደውለውልህ ነው ወይስ መንገድ ላይ አግኝተኸኝ እኮ ስመጣ ደውዬልህ ነበር መጀመሪያ ትተውቃላችሁ አይደል? እየመጣሁ እኮ ኧረ ወፍ በጭራሽ ነው ያለቃቸው እንዴ? እሺ የማታውቃቸው ሰዎች ነው እንዴ? እኮ አሹ ስምን ሲጠሩ በቃ አሹ ጋር አሹን የት ነው ያለው ምናምን ሲሉኝ ጀለሴ ነው ጓደኛዬ ነው ምናምን ልውሰዳችሁ ብዬ እኮ ነው የመጣኋቸው እንጂ እንደዚህ መጥፎ ነገር የሚያደርጉብህ አንተ ጋር ነው በሚመስለኝ ይዣቸው እመጣለሁ ሲጀመር። አይ ግን እንደዚህ አይደረግም። ኧረ አንተ ይግረም እንጂ ደግሞ ልታስመጣኝ ምናምን ትለኛለህ እና ካንተ ጋር ምን አለ? አይደለም ካንተ ጋር ምን አለኝ? እኔ ቪዲዮ እየሰራው ነው አልኩህ አይደለ? እሺ ወይ ደግሞ እኮ ቪዲዮ እየሰራው ነው ስልህ እኮ ለምን ይዛቸው መጣህ ነው እኮ ዴቭ። በጣም ስተተኛ ነው እኮ ወይ አንተ ነግራቸዋለሁ። ቪዲዮ እየሰራ ነው መንገድ ላይ ቪዲዮ እየሰራ ሊሆን ይችላል ምናምን ችግር የለውም ሰደን ቪዲዮ ከጨረሰ በኋላ እናናግረዋለን ብለውኝ እኮ ነው። ከዛ እዚህ ጋር ስንደርስ እኮ ነው ኧረ ተው እያልኳቸው እጃቸውን እያስኳቸው እኮ ነው የመጣው እንትን ያሉብህ አንተ። ኧረ አንተ ራሱ እንትን ነገር አይደረግም። በቃ ዲቭማ በቃ አይደረግም። ችግር ካለብህ መፍታት ነው። ኧረ በእናትህ ችግር ካለብህ ችግር ማለት እና ችግር ቢኖርብኝ አንተ ይዛቸው ትመጣለህ እንዴ? አንተ ጓደኛዬ ነህ አይደል? ብዙ ነገር ታውቃለህ አይደል? ሰማኝ ተልከን ነው አሉኝ እኮ። እስቲ ዝም በል እሺ። እኔ አንተ እኔ ሰው አሳየኝ ቢል ዝም ብዬ እመጣለሁ? ንገረኝ እስኪ ከኔ ጋር እሺ። እነዚህ ልጆቹ እኔ አሁን ካንተ ጋር ይጣሉ አይጣሉ አላውቅም እኮ ጸብ ይኑራቸው አይኑራቸው አላውቅም። ምንም ዘመዶቹ ቢሆኑስ እኔ ጸብ እንደዚህ እንደ ሌላ ነገር እንደሚፈጥሩ በምን አውቃለሁ? ሲጀመር ይዛቸው ምን እሺ መጥቷል እዚህ ጋር በዛ ከብረቱ ጋር አጋጭቶኛል። ምን ይታንተ ረብስ ነው ካሜራ የት ባን ያገኛቸው? እዛ መጣጠፈው የት? እሺ እንሂድባቸው። አሁን ካሜራ ሚኪ ካሜራውን አጥፋልና ከዛስ በቃ እንሄዳለን። ከዛስ ምን ማለት ነው እኮ ሄደ መልስ። እሺ ይኸው ካሜራ እንትን ብያቸው ያናግሩኝ ይዛቸው መጣ አይደል? እሺ አንተ ወንድ አይደል እንዴ? ፈርታቸው ነው ነው አይደለም? ነው ፈርታቸው ነው። አዳምጠኝ። ይኸውልህ እኔ ሌላ ነገር ውስጥ መግባት አልፈልግም። ገብቶሃል አይደል? እና ጓደኛ ልጅ መጥተው ሲያስፈራሩብህ ዝም ትላለህ ነው? ተልከን ነው አሉ። አንደኛ ይኸውልህ ተልከን ነው ብለው። እሺ ተልኳቸውም ማን እንዳላካቸው ንገረኝ እስኪ አንተ መጀመሪያ። እኔ ምን አውቃለሁ? ሲጀመር ይኸውልህ ዛሬ አይደለም እኮ ተደጋጋሚም እኮ ይመጣሉ፣ ግን እነሱ አይደሉም። ተደጋጋሚ በምሰራ ሰዓት እኮ ያስፈራራሉ፣ ግን ሚዲያ ላይ አላወጣውም ብዬ ነው ነገሩን ላለማባባስ ብዬ ነው አይደለ? ግን ዛሬ ላይ ሲመጡብህ ደግሞ እንዴት ነው አንተ ጓደኛ እየተመታ አንተ ዝም ብለህ የምታየው? ምንም አቁጉት። እሺ አሁን ወደ ነው የምትሄደው? ና ካሜራውን አጥፋው። የት ነው የምትሄደው? እሺ ና በቃ ና